በስተመጨረሻ ደስታ እውነቱም ተናገረው። ለካሌብ በጣም ነው ደስ ያለው፣ ግን ሊቀበለው አልቻለም፣ ላምን አልቻለም። ነገር ግን ስለነገረው ደስታ እውነቱ ስላወጣ ደስ ያላችሁ በላይክ ካሳይ ወይም ደግሞ በኮሜንት ጻፉልኝ ውዶቼ። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ዋላችሁ አደራችሁ? በየሰዓት አቆጣጠራችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አበረታቱኝ እላለሁ። የዛሬ ደሊና ወይዘሮ አዜብ ወደ ቤት መመለሳቸው ደስ ይላል። ነገር ግን በመመለሳቸው ደስተኛ አልነበሩም ሁላቸውም ማለት ነው። ስትገባ ምንም ፊታቸው ላይ ደስታ አልተሰማቸውም። ደሊና ብቻ ናት እንኳን ደህና መጣሽ ብላ የተቀበለቻቸው ማለት ነው። አሁን ምንድነው አቀባበላችሁ? እንደዚህ ነው እንዴ? እንደዚህ አልጠበኩም ነበር ስትላቸው አንቺ የሰራችው ስራ አልበቃ ብለሽ ነው ደግሞ እንደዚህ ብለሽ የምትናገሪው? ወይዘሮ አዜብ ሲገቡ ካሌብም ደስ አላለውም ማለት ነው። እናቱ ስለለመነችው ናት እንጂ ወይዘሮ አልማዝ ስለለመነችው ናት እንጂ ደስ አላለውም ማለት ነው። ደግሞ ለሳምንት ነው የተፈቀደላት፣ ለሳምንት ነው የፈቀደላቸው ለወይዘሮ አዜብ ማለት ነው። ካሌብ አንተስ ምንም አትለኝም? እንኳን ደህና መጣሽ አላልከኝም እኮ ካሌብ፣ ለአንድ ሳምንት አይደል የፈቀድክልኝ አለችው ወይዘሮ አዜብ ማለት ነው። አዜብ ተረጋጊ፣ ትንሽ ጊዜ ያስፈልገዋል። ይህ ነገር መጨረሻው አያምርም። ሁላችሁም የተሸረበ ሴራ አላችሁ ማለት ምንም ሴራ የለውም። ሁሉ ነገር እውነት ነው። እውነቱ ሲወጣ ደግሞ ሁላችንም አብረን እናየዋለን። አሁን ማረፍ አለብሽ ነይ ብላ ወሰደቻት ማለት ነው። ወይዘሮ አዜብ ወደ ወይዘሮ አልማዝ ስትሄድ ምንም ሰው አልተከተለሽም አደል አለቻት ማለት ነው። የሆነ ሚስጥር ሊያወሩ ፈልገው ነው ማለት ነው። ምንም ሰው አልተከተለኝም፣ ልብሶች እያስተካከለች ናት። በጣም ጥሩ፣ ቅድም ሳሎን ውስጥ ያደረግሽው ድራማ በጣም ድንቅ ነበር አለቻት ወይዘሮ አልማዝ ማለት ነው ለወይዘሮ አዜብ። ጥሩ እንኳን ተመቸሽ፣ እንዳይታወቅ አድርጌ ነው ጨዋታው የተጫወትኩት። ደሊና በቁጥጥራችን ስር ወድቃለች። ለኔና ላንቺ ታማኝ ናት። ምን ይቀረኛል? ሁሉንም እኮ በጥንቃቄ ነው እየሰራሁት ያለሁት። ደሊና መመኗ ጥሩ ነው፣ ግን አንድ ትልቅ ነገር ይቀርሻል። ምን ይቀረኛል? ሁሉንም እኮ በጥንቃቄ ነው እየሰራሁት ያለሁት አለቻ ወይዘሮ አዜብ ማለት ነው። ካሌብ እኔ እንዲወደኝና እኔ እንደ እናቱ እንዳይን ማድረግ አለብሽ። ካሌብ እኮ አሁን በጥርጣሬ ነው የሚያየኝ አለቻት ማለት ነው። ለዛ ነው እኔ እምልሽ ማድረግ አለብሽ። እሺ ታዲያ እኔ ወይ ምን እንዳድርግ ወይ ምን እንዲሰራ ነው የምትፈልጊው? የካሌብን አእምሮ ማጠብ አለብሽ። እኔ ለሱ ምን ያህል እንደምለፋና እንደማስብለት ማሳመን አለብሽ። ካሌብ በቀላሉ የሚታለል ሰው አይደለም አልማዝ፣ ይገባኛል። አሁን አንቺ የደሊና ድጋፍ አግኝተሻል። አንቺና ደሊና ሆናችሁ ካሌብን ማሳመን አይከብዳችሁ። ማለቴ ካሌብ አንቺ እንደ እውነተኛ እናቱ እንዳይቀበልሽ ማድረግ እና እንዲታዘዝሽ ማድረግ። እኔን እንደ እናቱ ካየን በኋላ ያለምንም ጥያቄ ይቀበላል። ቤዛ ስትላት ወይዘሮ አዜብ፣ ቤዛ እኮ ቅድም በጣም ተናዳ ነበር። ቤዛ ሌን የተያት እሷ ለመሳመን ምንም አይከብድም፣ ዋናው ካሌብ ነው። ይሄ በአንድ ሳምንት ውስጥ ይሳካልሻል ብላ ስትጠይቃት ወይዘሮ አዜብ በአንድ ሳምንት ሳይሆን በ3 ቀን ይሳካል። እሺ ታይ ለካሌብ ምን አይነት ታሪክ ልነግረው? እኔ ላንቺ ምንም ያህል መስዋዕትነት እንደከፈልኩ እና እሱ ላንቺ ያለው ጥላቻ እንዲረሳ ምን ያህል እንዳደረግኩ ንገሪ። ማለት አልማዝ ናት ለእኔ እንድትራራልኝና እንዲህ ያደረገችው ልበለው? በትክክል እኔ እንደ መላክ አድርጎ እንዲያየኝ ማድረግ አለብሽ። ይህ አደገኛ ጨዋታ ነው አልማዝ። ካሌብ ካወቀብን ያልቅልናል። ፍርሃት አስወግጁ አዜብ። እስካሁን የመጣንበት መንገድ ቀላል አይደለም። አሁን ወደ መጨረሻው ደርሰናል። የካሌብ ልብ እና አስተሳሰብ እንዲቀየር እናደርገዋለን። ደሊና አሁን ላንቺ እጅን ሰጥታለች። እሷ ተጠቅመሽ ካሌብን ማሸነፍ አለብሽ አለቻት ወይዘሮ አልማዝ። ግን እኮ ቅድም ካሌብ ምንም ሳይናገር ነው ወደ ክፍሉ የገባው።
ይህ ማለት እሱ በሀሳብና ግራ መጋባት ውስጥ ነው። ይህ ደግሞ ለእኛ ትልቅ እድል ነው። አንቺ ይህንን ተጠቅመሽ እሱን ማሳመን አለብሽ። እሺ በቃ ዛሬ ማታ ቀስ ብዬ አወራዋለሁ ስትል እሺ አለቻት ማለት ነው። አሁን እዚህ ጋር ለምንድን ነው ሁለቱንም እንደዚህ ማድረግ የፈለጉት? ሁለቱም ለምንድን ነው ይሄንን ምስጢር ካሌብ ላይ እንደዚህ የሚያወሩት? እስኪ ኮሜንት ላይ ሀሳብ አስተያየታችሁ ስጡኝ ውዶቼ፣ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ሌላ ምንድን ነው እንደዚህ ብለው ሲያወሩ ቤዛ በስልኳ ቀርጸዋለች፣ ሁለቱንም ሲነጋገሩት የነበረው ማለት ነው። ሌላ ደግሞ ሌላ ልጅ አላት ወይዘሮ አዜብና ስታወራ ነበር። ልጅን ጠብቅልኝ እመጣለሁ ለሱ ብዬ ነው እንደዚህ እዚህ ያለሁት ብላ ስትናገር ስትሰማት ነበር ማለት ነው። አሁን እዛ ክፍሏ ውስጥ ገብታ ቤዛ በወይዘሮ አዜብ ክፍል ውስጥ ገብታ ልብሷን ስትፈትሽ ነበር። ምንድነው ያገኘችው? የልጇ ፎቶ ነው ያገኘችው ማለት ነው። ምን እያደረግች ነው ክፍሌ ውስጥ? ልብሴ ውስጥስ ምንድን ነው የምትፈልጊው ስትላት እዚህ ውስጥ ነው ያለው እውነታው ብላ ስትነግራት፣ ምንድነው እውነታው? ይህንን ፎቶ የማን ነው? አንቺ የአንቺ ህይወት እየገነባሽ የዚህ ቤት ግን ታፈርሸዋለሽ ብላ ነገረቻት ማለት ነው። አሁን ምንድነው እሱ ምንድነው ያገኘሽው ስትላት ሁሉም ነገር ነገረቻት ማለት ነው። ምን እንደ ስታወራ እንደነበረች እና ከወይዘሮ አልማዝ ሆና ደግሞ ምን እየተነጋገሩ እንደነበር ሁሉም ነገር አውቃለች ማለት ነው። አሁን ሁሉም ነገር ለካሌብ እነግረዋለሁ ስትለው ይህን ነገር ከነገርሽው የዚህ ቤት ሰላም ይፈርሳል፣ እኔ ብቻ አይደለም አልማዝም አለችበት አለቻት ማለት ነው። እናቴ እዚህ ውስጥ ገብታ ከሆነ እሷ የእጇ ታገኛለች ትቀጣለች ብላ ስትነግራት ነበር ማለት ነው። እና ፎቶውን ይዘው ወጣችና ፎቶው ደግሞ በጣም ነው የፈራች ማለት ነው። ወይዘሮ አዜብ ይህንን ምስጢር ካወቀ ያልቅልኛል ብላ ስላወቀች ማለት ነው። ልጅ እንዳላት ምንም አልተናገረችም። የእሱ እናት እንደሆነች ደግሞ ቤዛ ማውቃለች ይመስለኛል። ቤዛ ደግሞ ፎቶውን ሳሎን ላይ ጥላው ወድቆባት ደሊና ናት ያገኘችው ማለት ነው። ደሊና ስታገኘው ለወይዘሮ አልማዝ ናት የሰጠቻት። ይህንን ፎቶ ምንድን ነው ያንቺ ልጅ ነው እንዴ ስትላት፣ አይ የኔ ልጅ አይደለም የጎረቤት ልጅ ነው። አይ አይመስለኝም፣ ለምንድን ነው የምትደነግጨው ብላ ስትጠይቃት፣ አይ ቤዛ ደግሞ የእሷ ልጅ ነው ብላ የሆነ ሌላ ሴራ ደግሞ እንዳትሰራብኝ ብዬ ነው አለቻት ማለት ነው። አይ እሱማ የእሷ ስራ ነው፣ ቤዛ መቼም አታርፍም፣ በይ እንጂ ተጠንቅቀሽ አስቀምጮ አለቻትና አይ ትንሽ ከሞት ነው የተረፍኩት ብላ ደስ አላት ማለት ነው። አሁን ቤዛ ማስረጃ አለኝ ብላ የሆነ ነገር ብትናገር ምንም ማስረጃ ያላትም ማለት ነው። ምክንያቱም ፎቶ በወይዘሮ አዜብ እጅ ውስጥ ነው ያለው ማለት ነው። ሌላ ምንድነው ደስታ ለካሌብ ደውሎ እና የምነገራኝ ነገር አለ ብሎ ደውሎ ሲጠራው እሱ ደግሞ ምን ፈልገህ ነው ሊያምነው አልቻለም ማለት ነው። ምን ድራማ ልትሰራ ፈልገህ ነው ሲለው እሱ ደግሞ እንደምንም ብሎ እሱ ጋር እንዲገናኝ አደረገው ማለት ነው። መጨረሻ ላይ እሱ ሁለቱም ሲገናኙ ሁሉም ነገር ነገረው፣ እውነቱ ነገር ነገረው ማለት ነው። ካሌብ ግን ሊቀበለውና ሊያምን አልቻለም ማለት ነው። በእነሱ በሐሰት እና በተንኮል ያሳዩት በቀደም እሱ ነው ራሱ ተቆጣጥሮት ያለው ማለት ነው። አሁን እውነተኛ እናቱ ወይዘሮ አዜብ እንደሆነች እና ይህንን ሴራ ማን እንደሰራው ሁሉም ነገር ነገረው። ወይዘሮ አልማዝ እንደሆነች አንተ በምታምነው ሰው ነው እንደዚህ የተደረክ ያለኸው ሲለው ማመን ያቃተው ማለት ነው። ምክንያቱም እናቴ እንደዚህ ታደርገኛለች ብሎ አላሰበም ማለት ነው። ስለዚህ አላምንም ሲለው ማስረጃ ምን እንደሆነ አልታየም። ነገር ግን ማስረጃ አሳይቶታል። ምን እንደሆነ በሚቀጥለው አብረን የምናየው ይሆናል። ነገር ግን ደስታ እውነቱ በመናገሩ ደስ ያላችሁ በላይ ካሳዩኝ ስለነገረውስ ምን ተሰማችሁ? ሀሳብ አስተያየታችሁ
በኮሜንት ላይ አስቀምጡልኝ ውዶቼ። በሚቀጥለው እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።